እንዴት ነው ወንድሜ? ደህና እግዚአብሔር ሰላም ነው? ምን ሆኖ ነው እሳቸው? ስትሮክ ነው ያመመው። ጭንቅላቱ ላይ ደም ፈሷል። ቀዶ ሕክምና እንዳያደርግ ደግሞ አሁን ላይ አተነፋፈሱ ትንሽ ችግር አለ ሳምባው ላይ እና አሁን እንደምታየው በማሽን ነው እየታገዘ ያለው። ምን ናቸው ለአንተ? እኔ አባቴ ነው። አሁን ምንድነው የጎደላችሁ? ምንድነው እኛ የምናግዛችሁ? ያው በገንዘብ ብታግዙ ቀዶ ሕክምና የሚያስፈልገው ስለሆነ ያው ዊልቸርም ሊያስፈልገው ይችላል። ቀጣይ ላይንቀሳቀስ ስለሚችል ያው ዳይፐርም ምናምን ብዙ ነገር ስላለው ወጪው ያው ዶክተሮቹ እንደነገሩ እሱ እንዲሟላ። ዶክተር እስኪ ያለውን ነገር አንዴ ነገር ወንድሙ ፈረደ ይባላል። በጽኑ ሕሙማን ክፍል ውስጥ ነው ያለው። ህመሙ ስትሮክ ነው። ስትሮክ ማለት ደግሞ ወይ መቋረጥ ነው ወይ መድማት ነው። አሁን የሱ ያለበት አይምሮ ላይ የደም መፍሰስ ስለሆነ ተነፋፈሱ በራሱ ስለማይተነፍስ በማሽን እገዛ ላይ ነው ያለው። ወደ ጥቁር አንበሳ ወደ አዲስ አበባ ሄዶ በኦፕሬሽን የደሞ ከአይምሮ ላይ ደግሞ እሱ እንዲወጣ ነው የሚፈለገው። እንደሞ እሱ ደግሞ አቅሙ ያለበት ሁኔታም ሀገሩ ያለበት ለማድም ስለሚቸገር ከዚያው ያለውን ነገር በማሽን እገዛና መድኃኒት እየሰጠን ያለው ነገር መከታተል። ሰላም እንዴት ናቸው ውድ ቤተሰቦቼ? እኒህ አባት እንደምታያቸው ጽኑ ህመማን ውስጥ ነው ያሉ። እኒህ አባት ስትሮክ ነው ህመማቸው። የጭንቅላት የደም ቱቦ መጥበብ ደማቸው ጭንቅላታቸው ላይ ደሙ ፈሷል እና አባታችን ወደ ጥቁር አንበሳ ሄደው መታከም ይኖርባቸዋል። ሁላችሁም የድርሻችሁን የበኩላችሁን አባታችን አግዟቸው። ይሄኔ ወንድም ትንሽ ነገር እናግዝ። እሺ አምሳሎ የሚባል ወንድማችን በጸሎት አስቡኝ ብሎ 10,000 ብር ልኮላቸዋል። አንድ ወንድሜ 2,000 ብር፣ አብዱ የሚባል ወንድሜ 2,000 ብር፣ ሞላ የሚባል ወንድሜ 5,000 ብር፣ በአጠቃላይ 19,000 ብር ነው። ይሄ ለአንዳንድ ነገር አሁን የሚያግዝ ይሁን እነሱን ማድረግልኝ። ሁላችሁም ለረዳችሁኝ እዚህ ድረስ እናንተ መጣችሁ ስላገዛችሁን በጣም ነው የማመሰግነው። ብሩንም ለላካችሁልኝ እግዚአብሔር ጨምሮ ይስጥልኝ። አሜን። እስኪ አካውንት አለ ወይም ስልክ ቁጥር ሰዎች ቢያግዙ? አካውንት አለኝ የንግድ ባንክ 1039 7207 ነው። እስጢፋኖስ ወንድሙ ፍርዱ ነው የሚለው። ስልክ ቁጥር ደግሞ ለመጠየቅ የምፈልጉ 0552 4027 በዚህ መደወል ይቻላል። በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ። አሜን። ሁላችሁም እንግዲህ ከቁጥር አትጉደሉ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን። አሁን አባቴ የሚያስፈልገው ከማሽን ይውጣ ስለተባለ አሁን እንደሚታዩ በማሽን ስለሆነ የሚተነፍሰው አሁን ጉሮሮ ላይ ቱቦ በማስገባት የሆነ ቀዶ ሕክምና በማድረግ ነው እንትን የሚሉት እና ባህር ዳር ላይ ነው የሚገኘው የሚገባው ማለት ነው። እሱ ለዛ ደግሞ ብር ያስፈልጋል። ስንት እንደሆነ ባናቅም ብቻ ማሽን እገዛ ላይ ነው ያለው፣ በመድኃኒት እገዛ ላይ ነው ያለው እና የተቻላችሁን ያህል አግዙ።